ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የሰዓቱን ዜና ይዘን ቀርበናል። አብራችሁን ቆዩ። በቅድሚያ አበይት ነጥቦቹን በማስቀደም እንጀምራለን። በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ከቀረጥ ነፃ ወደ ሀገር እንዲገቡ ተወሰነ። የእስራኤል የደህንነት ካቢኔም የመጀመሪያ ዙር የጋዛ ተኩስ አቁም ስምምነትን አጸደቀ። በምስራቅ ጉራጌ ዞን 4 ሰዎች ሲገደሉ በርካታ ሰዎች ታፍነው ተወስዷል ተብሏል። በሰፊው እንመለከታለን። አብራችሁን ቆዩ። በቀዳሚ መረጃችን በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ከቀረጥ ነፃ ወደ ሀገር እንዲገቡ ተወሰነ። በተፈጥሮ ጋዝ የሚሰሩ ማንኛውም አይነት ተሽከርካሪዎች ከቀረጥ ነፃ ሆነው ወደ ሀገር እንዲገቡ መወሰኑን የገንዘብ ሚኒስቴር ገልጿል። ሚኒስትሩ እንዳስታወቀው ኢትዮጵያ ከፍተኛ መጠን ያለው የተፈጥሮ ጋዝ ክምችት ያላት መሆኑ ቢታወቅም ለዘመናት የዚህ የተፈጥሮ ሀብት ተጠቃሚ ሳትሆን ቆይታለች ብለዋል። ይህ ምርት ለሀገር ውስጥ ገበያ በማቅረብ ቤንዚንና ናፍጣን የሚጠቀሙ ተሽከርካሪዎችን የተፈጥሮ ጋዝ በሚጠቀሙ ተሽከርካሪዎች መተካት አስፈላጊ መሆኑን አጽንኦት ሰጥተዋል። የተፈጥሮ ጋዝ የሚያመነጨው በካይና እጅግ በጣም ዝቅተኛ የሆነ ለተለያየ የኃይል ምንጭ አገልግሎት ሊውል የሚችል በኃይል አጠቃቀም ረገድ ውጤታማነት እንዳለው የገለጸው ሚኒስትሩ የተፈጥሮ ጋዝ በኢትዮጵያ የሚመረት በመሆኑ ለነዳጅ ግዢ የሚወጣውን የውጭ ምንዛሪ ያስቀራል ብለዋል። በመሆኑ መንግስት የተፈጥሮ ጋዝ አጠቃቀምን ለማበረታታት ይህ መመሪያ ከወጣበት ቀን ጀምሮ ሙሉ በሙሉ በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅ እና የፈሳሽ ጭነትና የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነፃ ሆኖ ወደ ሀገር እንዲገቡ መፈቀዱን አስታውቀዋል። ይህ መመሪያ ከወጣበት ቀን በፊት ወደ ሀገር እንዲገቡ ከተፈቀደላቸው እንዲሁም በ6 ወር ጊዜ ውስጥ ወደ ሀገር ከሚገቡት በስተቀር በቤንዚንና ናፍጣ የሚሰሩ የጭነት የህዝብ ማመላለሻ ተሽከርካሪዎች ወደ ሀገር እንዳይገቡ ጥብቅ ቁጥጥር እንዲደረግም ሚኒስትሩ አሳስቧል። በሌላ መረጃችን የኖቤል ኮሚቴ ከሰላም በላይ ፖለቲካን እንደሚያስቀድም አሳይቷል። የዋይት ሃውስ ቃል አቀባይ ስቴቨን ዶናልድ ትራምፕ የኖቤል የሰላም ሽልማትን አለማሸነፋቸውን ተከትሎ ባስተላለፉት መልእክት ኮሚቴው ከሰላም በላይ ፖለቲካን ማስበለጡን አሳይቷል ብለዋል። ቃል አቀባዩ ትራምፕ የሰብአዊነት ማዕከል ናቸው በማለት ሌሎች ሊሞክሩ የማይደፍሩትን ነገር አሳክቷል ሲሉ ገልጿቸዋል። ትራምፕ ተደጋጋሚ ላቆሟቸው ጦርነቶች የሰላም ሽልማት አልተሰጠኝም ሲሉ ዘንድሮ በተለይ የእስራኤልና ኢራን ጦርነት በማስቆም እንዲሁም ደግሞ ከሰሞኑ በጋዛ ለተፈጸመው የሰላም ስምምነት በነበራቸው ሚና ሽልማቱ ይገባኛል ሲሉ በተደጋጋሚ በግልጽ መናገራቸው ይታወቃል። ትራምፕ ኢትዮጵያና ግብፅን ያልተዋጉትን ጦርነት ጨምሮ የሰርቢያና ኮሶቮ፣ የአርሜኒያና አዘርባይጃን እንዲሁም የህንድና ፓኪስታንን ግጭቶች አስቆሚያለሁ ብለው መናገራቸውም ይታወሳል። በሌላኛው ዜናችን በምስራቅ ጉራጌ ዞን ታጣቂዎች 4 ሰዎችን ገለው 10 ሰዎችን አግቷል ተብሏል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች ትናንት በከፈቱት ጥቃት 4 ሰዎችን መግደላቸውን ነዋሪዎቹ ገልጸዋል። ነዋሪዎቹ ከአጎራባች የኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን የተሻገሩ ናቸው ያላቸው ታጣቂዎች ጥቃቱን ያደረሱት ሚካኤል ቀበሌ ሰመሮ በተባለ መንደር ከምሽቱ 12 ሰዓት አካባቢ ነው ተብሏል። ታጣቂዎቹ እየተኮሱ መንደሩን መክበባቸውን የተናገሩት 3 የመንደሩ ነዋሪዎች 4 አርሶ አደሮቹን ከቤት በማውጣት በጥይት ደብድቦ ገድሏቸዋል ተብሏል። የተቀረው ነዋሪ ተደናግጦ ከመንደሩ መሸሽ ሲጀምር 15 የመኖሪያ ጎጆዎችን በእሳት አቃጥሏል ተብሏል። ማምለጥ ያልቻሉ ሴቶቹና ህፃናት ጨምሮም 10 ሰዎችን አግቶ ወስዷቸዋል ተብሏል። ዛሬ አርብ ቀትር ላይ የአራቱ አስከሬን መቅበራቸውን የተናገሩ ነዋሪዎቹ በታጣቂዎች ታግተው የተወሰዱ ሰዎች እስካሁን በህይወት ስለመኖራቸው የሚታወቅ ነገር እንደሌለ አስረድተዋል። የማዕከላዊ ኢትዮጵያ ክልል ከኦሮሚያ ክልል በሚጎራበትባቸው የጉራጌ ዞን አዋሳኝ አካባቢዎች የጋራ የጸጥታ ጥበቃ ስራዎችን በመገምገም ላይ ይገኛል ሲል የማዕከላዊ ኢትዮጵያ ክልል የሰላምና ጸጥታ ቢሮ በተረጋገጠ የፌስቡክ ገጹ አስታውቋል። የታጣቂዎቹ ጥቃት አስመልክቶ የምስራቅ ጉራጌ ዞንና የማዕከላዊ ኢትዮጵያ ክልል የሰላምና ጸጥታ ቢሮ ኃላፊዎች ለማናገር ያደረጉት ሙከራ አልተሳካም ሲል ዶይቼ ቬለ ዘግቧል።
ወደ ሌላኛ መረጃችን ስንሻገር የእስራኤል የደህንነት ካቢኔ የመጀመሪያ ዙር የጋዛ ተኩስ አቁም ስምምነትን አጸደቀ። የጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጽህፈት ቤት እንዳስታወቀው በፕሬዝዳንት ዶናልድ ትራምፕ የቀረበው የተኩስ አቁም ስምምነት ቀሪ የእስራኤል ታጋቾችን የሚያስለቅቅና ዘላቂ ሰላም የሚያመጣ እንደሆነ ታምኖበታል። በስምምነቱ መሰረት እስራኤል 53 በመቶ የሚሆኑን የጋዛ ክፍል ጦሯን የምታስወጣ ሲሆን ሐማስ በበኩሉ 20 የእስራኤል ታጋቾቹን በ72 ሰዓታት ውስጥ የሚለቅ ይሆናል ተብሏል። በተመሳሳይ እስራኤል 250 እስረኞቹንና በጋዛ ዘመቻ በቁጥጥር ስር ያዋለቻቸውን ከ1700 በላይ ሰዎቹ እንደምትለቅ ቢቢሲ ዘግቧል። የሐማስ ከፍተኛ ባለስልጣን አልሃያ በበኩላቸው ዶናልድ ትራምፕ ያቀረቡትን የተኩስ አቁም ስምምነት እቅድ ዘላቂ ሰላምን የሚያመጣ ነው ብለዋል። ታጣቂ ቡድኑ ለትራምፕ የተኩስ አቁም እቅድ ፈጣን አዎንታዊ ምላሽ መስጠቱን ገልጾም ስምምነቱን ያለምንም ችግር ተግባራዊ እንዲደረግ ከዋሽንግተን መታመኛ አግኝተናል ብለዋል። ስምምነቱ ተግባራዊ ለማድረግ ሐማስ በጋዛ ከሚንቀሳቀሱ ሌሎች ኃይሎች ጋር በጋራ ለመስራት ቁርጠኛ መሆኑን አረጋግጧል። የእስራኤልና የሐማስን ተኩስ አቁም ስምምነትን ተከትሎ የተባበሩት መንግስታት ድርጅት ምግብ፣ መድኃኒትና ነዳጅን ወደ ጋዛ ለማጓጓዝ ዝግጅቱን ማጠናቀቁን ገልጸዋል። በመጨረሻ ዜናችን ፍልስጤማውያን ወደ ጋዛ እየተመለሱ ነው ተብሏል። በጋዛ የተኩስ አቁም ተግባራዊ መሆኑን በመጀመሩም በሺዎች የሚቆጠሩ የተፈናቀሉ ፍልስጤማውያን ወደ ሰሜናዊ ጋዛ መመለስ መጀመራቸው ታውቋል። በእስራኤልና ሐማስ መካከል ያለው ግጭት እንዲቋጭ በአሜሪካ የቀረበው የሰላም ስምምነት የመጀመሪያው ምዕራፍ መተግበር መጀመሩን አሁን ፍልስጤማውያን ወደ ጋዛ መመለስ ጀምሩ ተብሏል። የእስራኤል መንግስት ተኩስ ማቆምና ታጋቾቹን ብለው እስረኞቹን ለመፍታት የሚያስችላቸውን የጋዛ ስምምነት የመጀመሪያ ምዕራፍ በትናንትናው ዕለት ማጽደቁ ይታወሳል። በዚህ መሰረት የእስራኤል ጦር ወደ ተስማሙበት መስመር ወደ ኋላ አፈግፍጓል ተብሏል። የተኩስ አቁም ስምምነት መጀመር ከፍተኛ መጠን ያለው የሰብአዊ እርዳታ ወደ ጋዛ እንዲገባም በር ከፍቷል ተብሏል። በእቅዱ ውሎች መሰረትም ሐማስ በህይወት የሚገኙትን 20 የእስራኤል ታጋቾችን በ72 ሰዓታት ውስጥ ይለቃል ተብሎ ይጠበቃል። የእስራኤል መንግስት በበኩሉ በእስር ላይ የሚገኙ 250 ፍልስጤማውያን እንዲሁም በጦርነቱ ወቅት በጋዛ ታስረው የሚገኙ ተጨማሪ 1700 እስረኞቹ ይለቃል ተብሎ ይጠበቃል።